ምን ተገኘ ከጀዋር መሐመድ ስልክ ወይ ሞባይልና ላፕቶፖች ምን ተገኘ ከጀዋር ሚለው 9ኛ ነጥብ ይሆናል ማለት ነው። አንደኛ በምርመራ የተገኘው አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ይገናኛል። ጉድ ነው ዘንድሮ። The extraction showed Muhammad had over 30 suspected terrorists KST ይሉታል ግንኙነት አለው ይላል። አንደኛው ፋይንዲንግ እሱ ነው። ሁለተኛ በጀዋር ሲራጅ መሐመድ ኤሌክትሮኒክስ ውስጥ የኦሮሞ ነጻነት ሰራዊት ሚሊሻዎች ኦላ ወይም የሚባሉት ማለት ነው ወይም ኦነግ ሸኔ መንግስት የሚላቸው ፎቶና በጥይት የገደሏቸው ሰዎች ምስል አለ። ከዚህ በተጨማሪም በርካታ ወንጀሎች የሰሩባቸው ዶክመንቶች አሉ። ምን ወንጀሎች ነው የተገኙት? አንደኛ ሂውማን ኪድናፒንግ ተገኝቶባቸዋል። ሁለተኛ ኢሊሲት ድራግ ትራፊኪንግ ተገኝቷል። ሶስተኛ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ እነዚህ የወርቅ ባሮች በአማርኛ ምንድነው የሚባሉት የተዘረፉ ይላቸዋል። የተዘረፉ የወርቅ እነዚህ እንትኖቹ ባሮቹ ማለት ነው። ስለዚህ በፎቶ በጥይት የገደሏቸው ሰዎች አንድ ሂውማን ኪድናፒንግ የሰሩበት፣ ሁለት ኢሊሲት ድራግ ትራፊኪንግ የሰሩበት፣ ሶስት ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ አራት ጀዋር መሐመድ ከነዚህ ወንጀል ከሰሩ ጋር ከኦሮሞ ነጻነት ሰራዊት ወይም ኦላ ከሚባለው ጋር ሚሊሻው ጋር የተነሳው ፎቶ አብረዋል።